ደቂቃ ነው ቪዲዮ እንትን ነው። እሺ አመሰግናለሁ። ያው በዛሬው ዕለት የምትመለከቱት የአማራ ፋኖ በጎጃም አንደኛ ተፈቶ የባህር ዳር ብርጌድ ለቀጣይ ግዳጅ ዝግጁነት በጋራ በደስታ እየለጠፈ ለመግባት ምን ያክል ጉጉት እንዳለንና አባላት በምታዩት ደስተኛ ሆነው ወደ ግዳጅ ለመግባት የሚያደርጓቸውን የተለያዩ ስራዎች በየሻለቃው አጠቃላይ እንደሚያደርጉ ያለው ወኔ ስሜት ግዳጅ ለመፈጸም ለመግባት ያላቸው ቁርጠኝነትና እስካሁን ድረስ ባለው ባህር ዳር ብርጌድ ሌላው እንደምትመለከቱት እንግዲህ ድርጅታችን የአማራ ፋኖ በጎጃም በአርበኛ ዘመነ ካሴ መሪነት የሚመራው ሲሆን እንደ ባህር ዳር ብርጌድ እንግዲህ በርካታ ግዳጆችን ለመፈጸም በዝግጅት ላይ ግዳጅን ተቀብለው በነገው ዕለት በተለያዩ ግዳጆች ለመፈጸም የሚያደርጉት የደስታ የግዳጅ ዝግጁነትን የሚያሳይ ተግባራት ናቸውና እንግዲህ በቀጣይ ከፍተኛ ስራዎችን ሰርተን ግዳጆች ተወደድ የምንገናኝበት እድል ይኖራል እናስባለን። ድል ለአማራ ሕዝብ፣ ድል ለአማራ ሕዝባችን እያለ ባህር ዳር ብርጌድ ለቀጣይ ዝግጁ ግዳጅ መሆኑን በዚህ ደስተኛ ሆነው እንደምታዩዋቸው እንግዲህ በየሻለቆቹ በሁሉም አቅጣጫዎች ዝግጁነታቸውን እያሳዩ ይገኛሉ። መልካም እድል። ድል ለአማራ ፋኖ። በቀጣይ በድል አብረን እንገናኛለን። ሀብታሙ ዩሱፍ ነኝ፣ የአማራ ፋኖ በጎጃም አንደኛ ተፈቶ ባህር ዳር ብርጌድ። Anso, alo,